ሰላም ጤና ይስጥልኝ እንዲከርማችሁልኛል ዛሬ ይዤላችሁ የመጣሁት ይሄንን M&S የተባለውን ስቶቭ ነው የእንጀራ መጋገሪያ ነው እናም ስንገዛው በዚህ አይነት ካርቶን ውስጥ ታሽጎ ነው ስንከፋፍተው ሁሉም ነገሮች ተበታትነው ነው ያሉት ያው ግን 10 ደቂቃ 5 ደቂቃ ነው የሚፈጅብን እንዳለ ለመገጣጣም ማለት ነው ያው ለሽግ እንዲያመች በዚህ መልኩ ታሽገው ማለት ነው እናም በጣም ቆንጆ ፊድባክ ሰምቼበታለሁ እስካሁን ድረስ ለዚህ ነው ዛሬ ከናንተ ጋራ የጋገርኩት እንጀራ ላሳያችሁ የመጣሁት ማለት ነው እንደዚህ በዚህ መልኩ ነው የገጣጠምኩት በጣም ቀላል ነው ማንንም ሰው ቢሆን ኢንስትራክሽኑም ስላለ እንደገና ደግሞ ያው ባይናችሁ ራሳችሁ አይታችሁ ከስዕሉ ጋር ያመሳሰላችሁ ተገጣጥማላችሁ ይሄን ይመስላል እና ይሄንን የሰማሁት ደግሞ መሰኪያውን ሶኬቱ ማለት ነው አንዴ ካስገባችሁት በኋላ አስሬ ባታውጡት ጥሩ ነው እና ባንዴ ባበራሁት በመጀመሪያው ሂት ነው እስከመጨረሻው ድረስ የጋገርኩት በቅድሚያ ያው ትንሽዬ ጨው አድርግበታለሁ ለማማሸት ያው በጣም ጥሩ ውጤትን እንዲሰጠኝ ማለት ነው እና በዚህ መልኩ ከጋለ በኋላ አስሽበት ጨውን አስወግደውና እንጀራ መጋገር ወዲያው ጀምራለሁ ከዚህ ምጣድ በጣም ደስ ያለኝ ነገር የመጀመሪያው በጣም ቀላል መሆኑ ነው ምክንያቱም እንደዚህ ማዞሩን ለማንችል ሊጡን እንደዚህ ግልብጥ አድርጋችሁ በእጃችሁ ያሽከረከራችሁ እንጀራውን ለመጋገር ይሄ ክብደቱ በጣም ፕራክቲክ የሆነ ነው እናም ደግሞ ሁለተኛ በጣም ፖዚቲቭ ነው ብዬ ማስበው በፍጥነት ነው የሚጋገርላችሁ እጅግ በጣም ፈጣን ነው ከአንድ ደቂቃ ያነሰ ጊዜ አንድ እንጀራ ትጋግሩበታላችሁ እና በጣም ጥሩ ታይማችሁን ሴቭ ታደርጉበታላችሁ ማለት ነው በዚህ መልኩ እንግዲህ ግማሽ ማስፋትና ግማሽ በማሽከርከር ነው የጋገርኩት እና ያው እናንተ እንደተመቻችሁ ከፈለጋችሁ ያሰፋችሁ አለበለዚያም እንደኔ ያሽከረከራችሁ ቆንጆ እንጀራ ታገኙበታላችሁ ስስት አድርጋችሁ መጋገር ትችላላችሁ ኋላው አይዝም እና በጣም ተመችቶኛል ያቀረብኩላችሁ በየአካባቢያችሁ ባለ ያበሻ ስቶሮች ውስጥ በቀላሉ ስለምታገኙት ነው እንግዲህ ከኢትዮጵያም ጧልልም ከኦንላይን ፈልጓልልም በየአካባቢያችሁ ያለ ነው አድቨርታይዚንግ አይደለም ግን ቆንጆ ፖዚቲቭ የሆነ ነገር ስላየሁበት እንደ ምክር ነው ይዤላችሁ የመጣሁት ቆንጆ ነው ብትገዙት ያዋጣል በያስባለሁ እናም እንጀራዎቼ በዚህ መልኩ በአንድ አይነት መልኩ ተጋግረው አልቀዋል ለስልስ ያለና ስስ እንጀራን ያወጣልኝ ምክንያቱም ረጅም ሰዓት አይፈልግም ለመብሰል እና ያው ውሃው ወጥቶ ጠንከራ አይልብኝም ማለት ነው በዚህ መልኩ የምንጋግረው ብዙ ጊዜ ለስልስ እንዳለ ይቆይልናል ይሄንን ይመስላል እንግዲህ እንደወደዳችሁ ተስፋ አድርጋለሁ አመሰግናለሁ ሰላም ሁኑልኝ ያልከኝ ብትሰናበታችሁ ሰላማዊት ነኝ ቸር ይግጠመን